ሰላም ውድ ጓደኞቼ፣ ዛሬ አፍጥር እንግዲህ በቀላሉ የሰራሁትን ነው እንደዚህ ማሳያችሁ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ የሆኑ ዘጋሁን በርስ ይላል። ይሄ ውጪ ይዘን ነው የምንሄደው። ሜዲያ ላይ ስለሆነ የሚያፈጥሩት አሁን እዛ እያዘጋጀሁ ነውና ይኸውላችሁ ዝጋ ኩናፋ አለኝ፣ አሳምቡሳ፣ አሳ በአይኪብን ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ የአፍጥር ስራዬን እዩልኝ ማለት ነው። ሰላም ጤና ይስጥልኝ ውድ ጓደኞቼ፣ የዓለም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይባልልኝ። ውድ ጓደኞቼ ሮመዳን እንዴት ይዟቸዋል? ከእናንተ ጋር ከኔ ጋር ደግሞ ያው እንደምታዩት አሁን ማፍጠሪያ ልሰራ ነው። አብረን እንስራ ብዬ ነው እና አዘጋሁን አሁን የማሳያችሁ ነገር ቺፕስ አለኝ፣ ጊብን አለኝ። እዚህ ጋር ደግሞ የአሳምቡሳ ሊጥ አለኝ ማለት ነው፣ ከሱቅ የተገዛ። እዚህ ጋር ደግሞ እንደምታዩት ይሄም ጊብን ሞዘሬላ ነው፣ ጨው ያለው ነው። ይሄ ጨው የሌለው ነው። እዚህ ጋር ደግሞ ይሄ እንደምታዩት አለ። እዚህ ጋር ደግሞ ፓክት የሆኑ ነገሮች ናቸው ሁሎቹም። እንዴት እንደምሰራ አሳያችኋለሁ ማለት ነው። ላይክ ሰብስክራይብ ኮሜንት ማድረጋችሁን አትርሱ። አሳ በአይኪብ እንሰራለሁ። አሁን ከቺፕስ እንሰራቸውን ነገሮች ቺፕስ አሳምቡሳ ነው የምሰራው። ይሄን አሁን ለአሳምቡሳ ነው እንዲህ የማደርገው ማለት ነው። ይሄው እንደምታዩት እንዲጨርሻለሁ። አሁን ይሄ ጊብን ይሄን እጨምራለሁ። ይሄን ማለት ነው ውድ ጓደኞቼ። አሁን እንደዚህ አድርጌያለሁ። ይሄንን አዋህዳለሁ ማለት ነው። ቺፕስ እና ጊብን ይሄ 4 ቺፕስ ነው ውድ ጓደኞቼ። አሁን እንደምታዩት እንደዚህ አዋህጃለሁ። አሁን አሳምቡሳዬን እሰራለሁ። ከዛ በመቀጠል አሳ በአይኪብን፣ ሲቀጥል ደግሞ ኩናፋ እሰራለሁኝ። ዛሬ ፈጥር ስለተጠራን ሩቅ ሀገር እንሄዳለን። መንገድ ላይ ነው የምናፈጥረው። ቀለል ያለ ነገር እነሱ ሩዝ ከውጭ ይገዛሉ፣ እኔ ከቤት ይሄንን ማለት ነው። ነገ ጁምአ አፍጥር ከሌላ ቦታ ስለተጠሩ አዳር ነው የምንሄደው ከቤተሰቦቻቸው እና ለዛ ነው ቀለል ያለ ስለሆነ ላሳያችሁ ብዬ ነው። አብሬ ልስራ ብዬ ነው። በዛውም ዩቲዩብ ላይክ ሰብስክራይብ ኮሜንት በማድረግ ቤተሰብ ይሁኑ። ወዳችሁ ፈቅዳችሁ ስለምታዩልኝ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ውድ የስደት ጓደኞቼ በጣም ነው የማመሰግናችሁ። ይኸው እንግዲህ በቀላሉ እኔ ቤት ውስጥ ሰርቼ አላቅም። ይሄንን የሳምቡሳ ሊጡን ማለት ነው። ከዛ ነው የሚገዙት እነሱ ከሱቅ እና ያው በጣም ነው የሚያፈጥነኝ። አሳ በአይኪብን ይሄንን ኩናፋ አለኝ እንዲሰራርቼ ያረፍላለሁ እነሱ እስከሚነሱ ማለት ነው። አሁን ተኝተዋል። ከዛ ሰራራና ወደ ገጠር እንሄዳለን ማለት ነው። ውድ ቤተሰቦቼ እንደምታዩት እንግዲህ እንዲህ ነው የምሰራው። ሰርቼ ስጨርስ አሳያለሁ። ውድ ጓደኞቼ ይሄው አሳምቡሳዬ እንዴት ስጨርስ፣ አሁን ደግሞ ኩናፋ ሰራለሁ። አብራችሁ ተከታተሉ። አሁን ኩናፋ ነው የምሰራው። እንግዲህ ይኸውላችሁ ጨው ያለው ነው። ይሄኛውን ጊብን ተጠቅሜያለሁ ኩናፋ ለመስራት። ይሄንን ተጠቅሜያለሁ ማለት ነው። ይሄን እጠቀማለሁ። እንትን ነው የሚመስለው፣ አይብ አይመስልም። በጣም ነው የሚያምረው፣ ግን ጨው ነው የሚገርማችሁ ነገር። ይሄን እንዲህ አዋህዳለሁ ማለት ነው። አሁን ይሄው እንደዛ አዘጋጅቻለሁ። ይሄው ነጭ ነገር ነው መሰለኝ አይታያችሁም። አሁን ይሄን ኩናፋ እንዲያረጋለሁ። ሰጋቱራ ነው አትሉ። አሁን ይሄንን እንዲህ አርጌ መቼም አረብ ሀገር ያላችሁ ሰዎች ታውቁታላችሁ። ይሄን ነገር እንደዚህ አረጋለሁ። ሰጋቱራ ነው ይላችሁ እንደዚህ። አሁን እርጥብ ነገር ስለሆነ ነው የሚጠቀለለው እንጂ አይጠቀለለኝም ነበር።
ስጨርስ አሳያችኋለሁ። አይመስላችሁም? ኩናፋዬ ደግሞ የሁላችሁ በዚህ መልኩ ጨርሻለሁ ማለት ነው። አሁን ያላችሁ ቅቤ ትንሽ አቅልጫለሁ። ቅቤ ነው የሚጨመረው። ከላይ ቅቤ እንደዚህ አፈሳለሁ ማለት ነው። እንጃው ጉድ እኮ ነው። እንዲህ ነው እንግዲህ የአረብ ሀገር ስራ ይሄ ነው። አዲስ ለምታዩት በተለይ ለአዲሶች ይጠቅማቸዋል። እንደው ስራ ባትሰሩ ጥሩ ነው፣ ባትለምዱ። ግን ግዴታ ከሆነባችሁ ደግሞ እንደዚህ ዩቲዩብ ስታዩ ሰብስክራይብ እያረጋችሁ ውድ ቤተሰቦቼ። አሁን ይሄንን አብስዬ አሳያችኋለሁ። ከዛ በመቀጠል ደግሞ አሳ በእጅብን እሰራለሁ፣ አሳያችኋለሁ። አሳ በእጅብን እንግዲህ ያው ይሄ ነው፣ ከዚሁ ነው የምሰራው። ሁሉም አንድ ነው። ያው ዛሬ ሊጥ ነገርም ስላላቦካሁኝ ይሄን ብቻ ነው ይዘን የምንሄደው ስለሆነ ውድ ጓደኞቼ እንደዚህ ቆርጣለሁ። ከዛም በኋላ ጅብኔን እንደዚህ አሁን ይሄንን ለአራት ቦታ ነው ይሄንን የምቆርጠው። አያችሁ፣ ትንሽ እስከምጀምር ላሳያችሁ ቪዲዮ እንዳይረዝምብኝ። ጀማሪ አረብ ሀገር የምትመጡ ለእናንተ ይጠቅማል እንጂ ነባሮች እንኳን ያው እናውቀዋለን፣ ታውቃላችሁ። አሁን እዚህ ጋር እንዲህ አድርጌ እንዲህ እገጥማለሁ ማለት ነው። ይሄንን ጨርሼ ደግሞ በድጋሚ ያሳያችኋለሁ። አሁን ይኸውላችሁ አሁን አሳምቡሳ አለኝ፣ አሳ በእጅብን አለኝ። አሁን ዘይት ልጠብስ ነው። ይኸውላችሁ አሁን እየጠበስኩኝ ነው ማለት ነው። አያችሁ እንዴት እንደሚያምር ልክ የሱቅ አሳምቡሳ ነው የሚመስለው። እውነት ላይክ ሰብስክራይብ ማድረጋችሁ እንዳረሱ። አሁን ደግሞ አሳ በእጅብን ይኸው እንደዚህ እንትን ብያለሁ። ይሄ እንትኑን ስለሚቀልጥ ይብኑ ስለሚቀልጥ ዘይቱ ይተናጠራል፣ ታውቃላችሁ። ስጋ ሳምቡሳዬን አያችኋለሁ። ሰላም ውድ ቤተሰቦቼ፣ ዛሬ እንግዲህ ትንሽ ቀለል ያለ ማፍጠሪያ ይኸው እንደዚህ ሰርቻለሁ። አሳ በእጅብን ይኸው። እዚህ ጋር ደግሞ አሳምቡሳ ኩናፋ ላይ አሁን ሼራ ጨምራለሁ ማለት ነው። ስኳር፣ የፈላ ስኳር ማለት ነው። ይሄም እንደምታዩት ስኳር ይፈልጋል። እና ዛሬ እንግዲህ ይሄንን የመሰለ ቀላል ማፍጠሪያ ሰርቻለሁ ማለት ነው። መንገድ ላይ የምናፈጥርበት። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ያው የአፍጥር ስራ አብረን እንስራ ብዬ ነው።